ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? አለን አላችሁ ወይ? ያው ተጠፋፍተናል። እንዴት ናችሁ? አለን። እንዴት ቆያችሁ? እንዴት ሰነበታችሁ? እንዴት ከረማችሁ ማለት ይቻላል። እንዴት ናችሁ? ሁሉ አማን፣ ሁሉ መልካም። ምን ነው ሰላም ታበዛሽ በሉኝ። ያው ስለተጠፋፋን ነው። ሁላችሁ በያላችሁበት ሰላማችሁ ይብዛ። እንደተለመደው እዚህ ቻናል አዲስ ሰዎታችሁ ሰብስክራይብ፣ ሼር፣ ላይክ ያድርጋችሁ አብራችሁን ሁኑ። ያው በቴክኒክ ጉዳይ ሰሞኑ እንደምታውቁት የኑላኛው ስንጠፋ ዝም ብለን አይደለም። አንድ የጠፋ በሚዲያ የጠፋ ስናፈላልግ ነው የምንጠፋው። ኤንዌይስ ዛሬ ተከስተናል ማለት ነው። ያው ቆየት ብለን ያው እንደተለመደው ወደ ደንበኞቻችን ስገባ ያው ሰው ለካ ይቀየራል። ወደ ኖላዊ ስንገባ ሀኒ ተቀይራለች። ሰው ሁሌም እንደምንለው ያው መነሻው አንርሳ የምንለው የዚህ ነው ማለት ነው። አሁን ሀኒ መጀመሪያዋ ረስታ አሁን ያሲር በዚህ ሁኔታ ማንገላታት አልነበረባትም። ነገሩ ሳይገባት ቀርቶ ሳይሆን ገብቷታል። ነገር ግን ያው እሱን እንዳለው ላዩ ሰው ቆሻሻ ልብስ ቢለብስም ቆሻሻ ቢመስልም ልቡ ግን ንጹህ ነው። አንዳንድ ሰው አንዳንዴ መልበስም የሆነ መለኪያ ልብስ ይሄ የላይኛው እንትን ይሄ ባልዚ መቀባት ንጹህ ልብስ እንትን ማለት መልበስ በቃ የሆነ በሱ የሚገምት ሰው አለና እንደዛ ስላደረገ ኖ ምንም ላዩ ላይ ቆሻሻም ቢለብስ ቆሻሻም ቢመስል ልቡ ንጹህ የሆነ ሰው አለ። አንዳንዴ ከላይ ነጭ ሆነው ልባቸው ግን ጥቁር የሆኑ ሰዎች አሉና አሁን አሴር እንደዛ ነው። በጣም ምስኪን በችግሯ ጊዜ ደራሽ የችግሯን ደራሽ እሱ ሰርቆ ሞባይል ሰርቆ ምን ሰርቆ ሽጦ እንግዲህ የአባቷን ሲያሳክም ነበረ ሰው ነው። እሷም በብዙ ፈተና ያለፈች ሰው ነች። በዛ ጊዜ በምንም አልቀይርህም እያለች ነበረና አሁን በ11ኛው ሰዓት እንግዲህ በዩስራ ቀይራው በ11ኛው ሰዓት ማለት ነው። ያው እንደዚህ ነው ሰው ልጅ የሚቀያየረው። ልክ ነው ነገራት። አሁን በ11ኛው ሰዓት ላይ መነፋረቁ ምን ፋይዳ አለው? ምንም። ቤተሰብን ማጨናነቅ የመስኪን አባትሽን ማጨናነቅ ትተሽ ራስሽን ማጥፍተሽ ራስሽን ለማልቀስ መጋጋጥ አግባብ አይደለም። እና ሌላው ተውትና በቃ መነሻችሁ አትርሱ። መነሻችሁ አንድ ብር ቢሆን 2 ብር የረዳችሁ ሰዎችን አትርሷቸው። ከእናንተ በብር ብቻ ሳይሆን በሀሳብም በምንም በችግራችሁ ጊዜ ከጎናችሁ የሆነ ሰው አትርሱ። በጥቅሉ መነሻችሁን አትርሱ የሚባለው አባባል ያው እያየን ነው ማለት ነው። ሌላ ሁሌ የምለው ነገር ያው አንዳንድ ሰው የሆነ ዲፕሬሽን ውስጥ ሲገቡ እኔ ሁሌም ጥያቄ የሚሆንብኝ ምንም የማይገባኝ ነገር ቢኖር የሆነ በህይወታቸው የሆነ ነገር አጋጥሞ አፍቅረውም ሊሆን ይችላል፣ ተወርሰውም ሊሆን ይችላል፣ ወይም ደግሞ ተዘርፈውም ሊሆን ይችላል። የሆነ ነገር በህይወታቸው ሲደርስ ቀጥ ብሎ ወደ ይሄ ራሳቸው የሚጎዳ ነገር የሚገቡ ሰዎች እኔ እስካሁን ግልጽ አልሆነልኝና የሚገባው ሰው ካለ እንዲያው በትህትና እንዲያስረዳኝ እፈልጋለሁኝ። ያው አለማወቅ ኃጢአት አይደለም። ያው ኃጢአት አይደለም አለማወቅ። እንደው ጠይቆ መረዳት ነው ዋናውና እኔ በእነዚህ ሰዎች ብቻ ሳይሆን ያው ብዙ ጊዜ ራሴ ምን ትላለሁ ኖርማሊ ከድራማ ወተን አንዳንድ ሰዎች ብዙ በነበራቸው መጀመሪያ ጥሩ ላይ በነበራቸው ወይ ደግሞ ወደ ጥሩ ፍቅረኛ የነበራቸው ከኋላ ሳይሳካ ሲቀር እራሳቸው የተሻለ ቦታ ሳይሆን ራሳቸውን ስተው እናገኛቸዋለን። በመጠጥ ሊሆን ይችላል፣ በሆነ ነገር ብቻ የራሳቸው በማይጠቅም ራሳቸው በሚጎዳ ነገር እናያቸዋለን። እና ይሄ ነገር እንዴት ነው? ለምንድነው? እንደው በተለይ ደግሞ ወደ ፍቅር ከገባንም ለምሳሌ እንደ ተምቹ አይነቱ ተምቹም እንግዲህ እንደ ቀልድ ቀርቦ ነው መጨረሻው ጉድ የሆነው። ያሲርም ደግሞ ይሄን ይከሰታል ያለ አይመስለኝም። ያው አንዳንዴ ብቻ በህይወታችን ይሄን ይገጥማል ብሎ ማንም የሚያስብ ሰው የለም። ስለዚህ ሁሉም እንዳያስብ ነው። ባይሆንስ የሚለው ነገር ማንም ሰው እንትን አይደምና ይሆናል ብሎ ነው የሚጀምረው። ስለዚህ አሁን እነ ተምቹ ብናይ
እና አሲር ብናይ ይሄ ነገር ይጎዳቸውን እንጂ ይጠቅማቸዋል ወይ? ከእነሱም ከድራማው ወጥተን ኖርማኔም ወደ ሱስ ገባሁኝ ይሄን ካጣሁ በኋላ ነው። ይሄኛው ስራ የማይሆን ስራ መስራት ተጀመርኩኝ ጓደኛዬ ፍቅረኛዬ ካጣሁ በኋላ ነው ብሎ ምናልባት ሚዲያ ላይ ኢንተርቪው ሲያደርጓቸው ሰዎችን ትሰማላችሁ። እኔ ብዙ ጊዜ ያው ይገጥመኛል ሳዳምጥ ማለት ነው። ስለዚህ በቃ ህይወት የተበላሸው ያኔ ጥሩ ነበር። እሷ ከሄደች በኋላ ወደ መጠጥ ገባሁ ወደ ምናምን ገባሁ። ጥሩ ላይፍ ነበረኝ ምናምን ብሎ በቃ ነገር ስትረስበቱ ወደዛ የሚወዱ ነገር እኔ ግራ ገብት ነው የሚለኝ ማለት ነው። እኔ አንድ ነገር ልንገራችሁና ምንድነው ወንዱም ይሁን ሴት በተለይ እንደዚህ በፍቅር ሪሌሽን የነበራቸው ሰዎች አጋጣሚ አልሆነም ተለያዩ። ስለዚህ ራሳቸውን መጣል አለባቸው ብዬ አላስብም። ራሳቸው ምናልባት ወይ እሱ ከዱ ይሆናል ወይ ደግሞ እሷ ከዳለሁ ማን እንደከዳ አይታወቅም። ብቻ ሁለቱም አካል በቃ ተለያይቷል አይደል እንዴ? ሰው ሁሌም አንድ ላይ አይሆንም። ስለዚህ ይሄ እንደመጀመሪያው ፍቅር ሲቋረጥ መጨረሻ አካባቢ ወደ ያልሆነ ቦታ ከመግባት እንደው የተሻለ ሆኖ መገኘት ነው ብዬ አስባለሁ። ባላችሁ መስራት መጀመሪያ ትሰሩ ነበረ ከጠላላችሁ በኋላ ስራ ቆማችሁ ሆነ እንደዚህ ሳይሆን በስራችሁ ላይ ስራ በእንደዚህ አይነት በተፈጠረበት ጊዜ ራሳችሁን በሆነ ነገር ቢዚ ማድረግ አለባችሁ ማለት ነው። ቢዚ ያን ነገር መልሶ እንዳያስታውስላችሁ ያው የማያስታውሰው ነገር አይኖርም። ነገር ግን በሰአቱ እንዳይረብሻችሁ መንገድ ላይ ቁጭ ብላችሁ እንደ አሲርና እንደ ተምቹ እንክን ከምትጠጡ በስራችሁ ላይ በየትኛው አኪድ የሆነ የስራ ዘርፍ ይኖራችኋል። በቃ ይነስም ይብዛ ማለት ነው። ከጓደኛችሁ ተለያያችሁ አይደል? አዎ ወይ እሷም ልትሆን ትችላለች ጥፋተኛው እሱም። ስለዚህ ማናችሁ ሁኑ ማናችሁ እንደዚህ ወደ ያልሆነ ቦታ ሳይሆን ሰርታችሁ በስራችሁ ተለውጣችሁ መሰለን እሷ ተታይደች ከሆነ እንዳው ከሄደች በኋላ በርትቶ ሰርቶ በቃ የወደ ለውጥ አሳይቶ እንድትናደድ ማድረግ ነው ያለበት ማለት ነው። ሞስ ወደ መጠጥና ወደ ሲጋራ የሚገባው እሷም ደግሞ ምናልባት እሱ ክዶ ከሆነ መጀመሪያ ከነበረችበት የተሻለ ሆኖ የተሻለ ሆና በስራውም ጠንካራ ጎበዝ ሆና በቃ ሰርታ እንድታሳየው ወይኔ በላቸው ለምን ተውቋት እንዲል ማለት ነው። ከዚህ በፊት ማነው መምህር ማነው ወዳጁ ነው መምህር ዶክተር ወዳጄ እሱን የሆነ ሚዲያ ጋብዟቸው ከመጀመሪያው ሚስቱ ሶፊ ጋር ማለት ነው። አይታችሁ ሊሆን ይችላል እና ግን መጀመሪያ አስፈቅዶ ይመስለኛል ያው ተለያይተዋል ታውቃላችሁ። ሁለቱም በአንድ ሚዲያ ቀረቡ። እሱን ቀረበ እሷ ቀረበች። ከዛ ሰላም እንዴ አምሮብሻል አይደል የሌለ አምሮብሻል አይደል ሲል እናስታዳ አለው ጋዜጠኛ ማለት ነው። በቃ እንደዛ ነው። በቃ ሁለቱም እንደምታዩት በጣም ቆንጆ ነው። ዶክተርም ነው። እሷን ደግሞ ያው በጣም ቆንጅዬ ነች ከተለያዩ በኋላ በጣም ነው የምታምረው እውነት ለመናገር ማለት ነው። ብዙ ሰው አንዳንድ የሆነ ስም ያው እኛ ሰው ደግሞ ስም መሰየም ይችላል አይደል? የተለያየ ስም ቢሰይምላትም በቃ ስታይ ጎበዝ እንግዲህ የሁሉም የውስጡ ፈጣሪ ነው የሚያውቀውና በቃ በዛ ቢላይ እንዴ አምሮብሻል የድሮ ፈታት ነው ወይም ደግሞ የተለያዩ ሚስቱን አምሮብሻል አይደል ምናምን ብሎ ሲያደንቃት እሱ ባያደንቃትም ሌላው ያደንቃታል የምንም አምሮባት ነበር ማለት ነው። ስለዚህ ብዙ አሉ እንደዚህ አይነት ሰዎች ምላችሁ ፈልጌ ነው እንደዚህ ያልሆነ ውስጥ ህይወታችሁ ከመክተት ወደ መጠጥ ወደ ሆነ ቦታ ስትጠራ ከፍቅረኛችሁ ስትጣሉ ከሆነ ነገራችሁ የተሻለ ሆናችሁ መገኘት አንቺን ከሆንሽ የተሻለ ከመጀመሪያው ተሽሆነሽ ማናደድ ነው ያለብሽ እንጂ ወደ ያልሆነ ቦታ መገኘት አግባብ አይደለም። እነዚህ ነገሮች ያው ሀኒ ጋር ወይም ደግሞ ተምቹ ጋር እንደ ድራማ ቢቀርብም ግን ሪል አለ እንደዚህ አይነት ነገር ማለት ነው። እውነት ሲገጥማቸው ቶሎ ብሎ ራሳቸውን የሚጎዱ ሰዎች አሉ። ሌላ ደግሞ ያው እንደዚህ ካልኩ በቃ በጥቅሉ ራሳችሁን የምትጎዱ ነገር አታድርጉ ከመጀመሪያ የተሻለ ነገር አድርጉ ነው የምላችሁ። ሌላ ደግሞ ስለ ማን ነበረች በጣም የገረመኝ የድንብላል ማለት ነው። ወይስ ጠፋ ሲባል ሰምታ ነው ተምቹ በዚህ ያክል መንከባከብ ፈለገችው ወይስ የራሷ ማድረግ ነው ፈለገችው? ምንም አላማዋ ሊገባኝ አልቻለም።
ደግሞ አንዴ ምንድነው የሆነ ትምህርት ተሰጥቷታል አይደል እንዴ? ከዚህ በፊት ባዩሽ እንዴት እንዳደረገቻት እንዳትናገሪ ብላ አስጠንቅቃ ካለች። ስለዚህ ከኋላ የደረሰው ነገር ታውቃለች እሷ። ልክ ምናሴ እንዳለው ያው ከእነሱ ቤት ምን እንደምትፈልግ እንደነበረ ባዩሽና እርግብ ሁሉም ነገር ታውቃለች። ነገር ግን አልተናገረችም። ያ ብትናገር ኖሮ ይሄን ያክልም አይደርሱም ነበር፣ በአጭሩ ይቋጭ ነበር። ስለዚህ አሁንም አንዳንዴ የሆነ ትምህርት ሊሆን ይገባል እና ዛሬ ጠቀስ ያደርገው ነገር ተመችቶኛል። አንዴ ከተሸወድን ሁለተኛ ሶስተኛ መሸወድ የለብንም ብዬ አስባለሁ። ስለዚህ እዛ ልጅ እዛ ቤት ምን እንደነበር እዛ ቤት ሲሄድም ያው እንዳያችሁት መጀመሪያ እሷ ነበር የምትቀርበው። የሆነ ቀን ሀኒ መታ በር እንዴት አድርጎ እንደሚወጣ የተባበረችው እሷ ነበረች። ነገር ግን አሁን ነገር ተፈጥሯል። ለምንድነው እንደዚህ ሆነ? ምናልባት አሳዝናት ሊሆን ይችላል። ግን ያገኘችው ሰው መናገር ነበረባት። ይህ ፌር አይደለም ማለት ነው። ደርሶ ከኋላ የሆነ ነገር ሊደርስ ይችላል። ስለዚህ መጀመሪያ አሳውቆሻል። መጀመሪያው ትምህርት መሆን ነበረበት፣ ግን በዛ አልተጠቀምሽም። አሁንም እያዛዛሻቸው አቡዬ ድረሱ እያልሽ ነው ማለት ነው። እና ሌላ ከዛ ቤት በጣም ቀዝቃዛ ያው መስፍን ነው። ሁሉም ነገር ለመፍታት ይሞክራል። በእንትናን ደግሞ ያው ምክር ሰምታለች ይመስለኛል። ትሄድ ምንድነው ሀምሌና ምንድነው አለችው? ሀምሌና መስከረም ሀምሌና ናሴም ሄደዋል። ይሄን ፓርት አስቆኛል። አይደለም ድንብላል ሀምሌና ናሴም ሄደዋል በላቸው። እውነት ነው፣ የማይሄድ ነገር የለም። እኛም ሰፈር ሄደዋል አይተናቸዋል። ግን የተጠቀምሽው ቃል በሰዓቱ አግባብ አይደለም። ግን ያስብላል። አንድ ሰው ከቤት ሄድ ወይም ደግሞ አስፈቅዶ ካልወጣ፣ በተለይ ሰራተኛ ለዛው ምግብ ይዞ ሄዶ የታሰረ ሰው አለ። ሜላት እኔ ብዙም አልፈርድባትም እና አልምርምርም እንዴ ምንድነው ምንድነው አለች ሀምሌና ናሴም እቺ ነገር እንዴት እንደተመቸች ማለት ነው። በቃ ሌላ ድንቢላል አንድ እቺ ድንቢላል ብትሄድ ሌላ ድንቢላል ሊመጣ ነው ባጭሩ። ስለዚህ ያቺኛውም ቆፍጠን ብላለች። ምን አስበ እንደሆነ ባላቅም ያው ሀኒ ያው ካሁኑም መነፋረቅ አብዝተሻል። መነፋረቁ አቁመሽ ያው ወደ የአሴር ተመለሽ ማለት ነው። አሁን ድምጻችን ይሰማ። በቃ አሁን ለተራስ እየለቀስሽም አታስለቅሽን ለማለት ያህል ነው። ሌላ ደግሞ ያው እስካሁን ፍትህ አልተገኘም። ባዩሽም አልወጣችም። ምናልባት ያው እንዳልኳችሁ ፖሊሶች ሆነ ቀርፋፋ ነገር ይመስለኛል፣ ወይ ደግሞ ውሳኔ ስላልተወሰነ ይመስለኛል። ነገር ግን የሜላት ስጋት ድንብላልና ባዩሽ እንደሚገኙ ነው። ግን ይሄ አንዳንዴ ሳናቅ መጠርጠር ጥሩ አይደለም። እሺ ያስቀጣል። ሜላትዬ ታይ አላየሽም። ሰላማችሁ ይብዛ። ተመልሰን እንጠፋለን፣ አላንጠፋም እንመጣለን ማለት ነው። ነገ ይመጣሉ፣ እናያቸዋለን ጉዳቸው። ባይ ባይ